ሰላም ጤና ይስጥልኝ። አንዲት ሴት በሶፋዋ ላይ ተቀምጣ ሞታ ለ3 ዓመት ማንም አላስተዋላትም። ግን አንድ ነገር አልተቋረጠም፤ ቴሌቪዥኑ። ይህ ታሪክ ስለ ሞት ብቻ አይደለም፣ ስለ መረሳት ነው። ለንደን የዓለም ትልቋ ከተማ፣ በሚሊዮኖች የሚቆጠሩ ሰዎች የሚሮጡባት፣ የሚሰሩባት፣ የሚኖሩባትና አንዳንድ ጊዜ የሚጠፉባት። ነገር ግን ይህ ታሪክ የጠፋች ሴት ታሪክ አይደለም። ይህ ታሪክ ስለ ተረሳች ሴት ነው። በውድ ግሪን አካባቢ የሚገኝ አንድ አፓርታማ መስኮቶቹ ተዘግተዋል። ከውጭ ለሚመለከት ሰው ቤቱ ባዶ ይመስላል። ነገር ግን ለ3 ተከታታይ ዓመታት አንድ ድምፅ ከቤቱ አይጠፋም ነበር፤ የቴሌቪዥኑ ድምፅ። ማንም ሳይሰማው፣ ማንም ሳይመለከተው፣ ግን ድምፁ ይሰማል። ጥር 2006 የቤት ኪራይ ዕዳ ስለበዛባት ቤቱን ለማስለቀቅ የመጡ የመንግሥት ሠራተኞች መጡ። ለ3 ዓመታት ምንም አይነት ግንኙነት ስለሌላቸው ቤቱ ባዶ እንደሆነ ገመቱ። በሩን ሰብረው ገቡ። ያዩት ነገር ግን የሚታመን አልነበረም። ሶፋው ላይ የተቀመጠ አጽም። አዎ አጽም። ነገር ግን ቴሌቪዥኑ አሁንም እየሰራ ነው። ቢቢሲ ዋን ላይ ነበር። አጠገቧ ገና ያልተሰጡ የገና ስጦታዎች በስጦታ ወረቀት ተጠቅልለው ተቀምጠዋል፣ ያለምንም እንቅስቃሴ። ነገር ግን የቴሌቪዥኑ ድምፅ ቤቱን ሞልቶታል። ይህች ሴት ማን ናት? ለ3 ዓመታት ስትጠፋ የፈለጋት አንድም ሰው አልነበረምን? ሞቷን ዓለም እንዴት ረሳው? እንዴት አንድ ሕያው ሰው ሶፋው ላይ ሲሞት ቴሌቪዥኑ ለ3 ዓመት መስራት ይቀጥላል? ዛሬ በቴክኖሎጂ በተሳሰርንበት ዘመን እንዴት ማንም ሰው ሳይጠረጥራት ቀረ? ይህ ጥያቄ የግል አሳዛኝ ሁኔታ ብቻ ሳይሆን የማህበረሰባችንን ትልቁን ችግር የሚያጋልጥ ነው። ብዙ ሰዎች ይህንን ታሪክ ሲሰሙ ጆይሰን መንገድ ላይ የምትኖር ወይም ማህበራዊ ግንኙነት የሌላት ይመስላቸዋል። ግን እውነታው ተቃራኒ ነው። ጆይስ ቆንጆ፣ ሳቂታና በዙሪያዋ ባሉ ሰዎች የምትወደድ ነበረች። ጓደኞቿ በደስታና በንቃት ታስታውሳቸዋለች። ምርጥ ጸሐፊ ነበረች ይላሉ። በትልልቅ ኩባንያዎች ውስጥ በጸሐፊነት ሰርታለች። ከታዋቂ ሰዎች ጋር የመገናኘት ዕድል ነበራት። ከኔልሰን ማንዴላ ጋር በአንድ ኮንሰርት ላይ ሳይቀር ታይታለች። በ1990ዎቹ አጋማሽ እሷ የምትፈልገውን ነገር ለማግኘት የምትችል ጠንካራ ሴት ነበረች። ማንም ቢመለከታት ብቸኛ ናት ብሎ አይጠረጥራትም። ቤተሰቧም ትልቅ ነበር። 5 እህቶች ነበሯት። ነገር ግን እናቷን ገና በልጅነቷ ነበር ያጣችው። ይህ ምናልባት በውስጧ ለፈጠረው የብቸኝነት ስሜት መነሻ ሳይሆን አልቀረም ተብሎ ይታመናል። ይህ ቁስል በሂደት እያደገና እያሰቃያት እንደመጣ ጓደኞቿ ያስተውሉ ነበር። በሂደት ግን ጆይስ ራሷን ከጓደኞቿና ከቤተሰቦቿ ማራቅ ጀመረች። ስራዋን ለቀቀች፣ ስልኳን ቀየረች፣ ወደ ተለያዩ መጠለያዎች መዘዋወር ጀመረች። ለምን? ማንም በእርግጠኝነት የሚያውቀው የለም። ይህ የለውጥ ጊዜ ለምን እንደመጣ የሚናገር የለም። አንድ ሰው በራሱ ፍላጎት ራሱን ከዓለም ሲያገል ምን ይሰማ ይሆን? ሞቷ እንደ አውሮፓውያን አቆጣጠር ታህሳስ 2003 አካባቢ እንደሆነ ይገመታል። በቤቷ ሶፋ ላይ ተቀምጣ ስጦታዎችን እየጠቀለለች ሳለ ድንገት ሕይወቷ አለፈ። ምክንያቱ የአስም በሽታ ወይም የምግብ መመረዝ ሊሆን እንደሚችል ይገመታል። በሞተችበት ቅጽበት ቴሌቪዥኑ መስራት ቀጠለ። በዚያው ሳምንት ማንም ሳይሰማት ቀናቱ ወደ ሳምንታት፣ ሳምንታቱ ወደ ወራት፣ ወራቱ ወደ ዓመታት ተቀየሩ። ይህ እንዴት ሳይታወቅ ቀረ? ጥያቄው ይሄ ነው። ክፍያ፣ የቤት ኪራይ፣ የመገልገያ ክፍያዎች በባንክ በኩል በቀጥታ ዳይሬክት ዴቢት ይከፈሉ ስለነበር ማንም አልጠረጠረም። ባንኩ ክፍያውን ቀጥሏል። ጎረቤቶች መጥፎ ሽታ ቢሰማቸውም በአቅራቢያው ካሉ የቆሻሻ መጣያ ክፍሎች የመጣ መስሏቸው ነበር። የቴሌቪዥኑ ድምፅ ሁልጊዜ ይሰማ ስለነበር ቤት ውስጥ ሰው አለ የሚል ግምት ሰጥተውታል። ለ3 ዓመታት ማንም ለምን ዝም አለች አላለም። በዚያ ግዙፍ ከተማ በሚሊዮኖች በሚቆጠሩ ሰዎች መሃል አንድ ሴት ስትሞት ለ3 ዓመት አለመታወቁ ስለ ዘመናዊው ዓለም ምን ይነግረናል? በቴክኖሎጂ የተሳሰርን ቢመስለንም ከጎረቤታችን ጋር ግንኙነት የሌለን ሆነናል። አስክሬኗ ከተገኘ በኋላ ማንነቷ ታውቆ እህቶቿ ቀብሯን ፈጽመዋል። ሁሉም የሚጠይቁት ጥያቄ ለምን አልፈለግናትም የሚል ነበር። እህቶቿ ብንፈልጋት ኖሮ በማለት ራሳቸውን ይወቅሳሉ። ለምን ግንኙነታችንን አቋረጥን የሚለው ጥያቄ መልስ የለውም። ይህ ጥያቄ የጆይስ ታሪክን የሰነድ ፊልም አዘጋጅ ካሮል ሞሮሊ እንድትሰራበት አነሳስቷታል። ይህ ታሪክ የሰነድ ፊልም ተሰርቶለታል። የጆይስ ታሪክ የግል አሳዛኝ ሁኔታ ብቻ ሳይሆን የማህበረሰባችንን ነጸብራቅ ነው።
ይህ ፊልም የጆይስን ማንነት፣ ስኬቶቿንና መገለሏን በዝርዝር ያሳያል። የሰዎች ስሜት እና የሰዎች ልጅ ለብቸኝነት ያለው ፍርሃት የዚህ ፊልም ዋና ጭብጥ ነው። ዛሬ በቴክኖሎጂ የተሳሰርን ብንመስልም ከጎረቤታችን ጋር ግንኙነት የሌለን ሆነናል። ስልካችን ላይ ባሉ ጓደኞች ብዛት እና እውነተኛ ግንኙነት መካከል ልዩነት አለ። የጆይስ ታሪክ ለሁላችንም የማስጠንቀቂያ ደውል ነው። ጆይስ ካሮል ቪንሰንት አሁን የለችም፣ ነገር ግን ታሪኳ ሁልጊዜ ጎረቤትህን ጠይቅ የሚል የደወል ድምፅ ሆኖ ይኖራል። በዓለም ላይ ብቸኝነት አለ፣ ነገር ግን ዓለም እንደዚህ አይነት ብቸኝነት ፈጽሞ መርሳት የለባትም። ታዲያ የጆይስ ካሮል ቪንሰንት ታሪክ ስትሰሙ ምን ይሰማችኋል? ይህንን የመሰለ ሁኔታ በዘመናዊ ዓለም ውስጥ እንዴት ሊከሰት ይችላል? የብቸኝነት ስሜት፣ ማህበራዊ ግንኙነት ማጣት እና የቴክኖሎጂ ተጽዕኖ እንዴት አድርጎ ይህንን የመሰለ አሳዛኝ ሁኔታ ሊፈጥር ይችላል? በኮሜንት ላይ አስተያየታችሁን አካፍሉን። ይህ ታሪክ የጆይስ ታሪክ ብቻ አይደለም። በለንደን፣ በኒውዮርክ፣ በፓሪስ፣ በሌሎችም ትልልቅ ከተሞች በየዓመቱ ብዙ ሰዎች በብቸኝነት ይሞታሉ። ማንም የሚያውቃቸው፣ ማንም የሚፈልጋቸው፣ ነገር ግን እነሱ በብቸኝነት የሚሞቱ የጆይስ ታሪክ ለሁላችንም የማስጠንቀቂያ ደውል ነው። ጎረቤቶቻችንን፣ ቤተሰቦቻችንን እና ጓደኞቻችንን መፈለግ አለብን። ጆይስ ካሮል ቪንሰንት ከ1968 እስከ 2003 ታሪኳ ፈጽሞ አይረሳም። በብቸኝነት ሞታ፣ ነገር ግን ታሪኳ ሁልጊዜ እርስ በርሳችን መፈላለግ እንዳለብን ያስታውሰናል። ይህንን ቪዲዮ ስለተመለከታችሁት እናመሰግናለን። ሰብስክራይብ ማድረግ እና ላይክ ማድረግ አይርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ።